በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን ልጆቻችን። በዛሬው ለአጭር ጥያቄዎች አጭር ምላሽ በመምረጥ በምትማሩበት የዘኪዎስ ዝግጅታችን ስለ ምጽዋት ወይም ስለ መስጠት እንድትማሩ 35 ጥያቄዎችን ይዘንላችሁ መጥተናል። እግዚአብሔር ምን አይነት ሰጪ ይወዳል? መስጠት ለምን ይጠቅማል? እስቲ ለነዚህና ለመሳሰሉት ጥያቄዎች መልስ እየሰጠን እንማማር። ተዘጋጁ። አሁን ጀመርን። ምጽዋት ማለት ምን ማለት ነው? ዕቃ መግዛት፣ ልግስና ወይንስ ለሰዎች ገንዘብ ማበደር? ልግስና ካላችሁ በትክክል መልሳችኋል። ምጽዋት ለተቸገሩ ሰዎች ገንዘብ፣ ምግብ ወይም ልብስ የመሳሰሉትን በነፃ መስጠት ነው። ለድሆች የሚሰጥ ሰው ለማን ያበድራል? ለእግዚአብሔር፣ ለጓደኛው ወይንስ ለባንክ? ለእግዚአብሔር ያበድራል ካላችሁ በትክክል መልሳችኋል። ምጽዋት የምንሰጠው ምን ለማግኘት ነው? ሰዎች እንዲያመሰግኑን፣ የእግዚአብሔርን መንግስት ወይንስ መልሰው እንዲሰጡን? የእግዚአብሔርን መንግስት ካላችሁ በትክክል መልሳችኋል። ምጽዋት የምንሰጠው በረከትን፣ የእግዚአብሔርን መንግስት ለማግኘትና ስለ ፍቅር ነው። ከሚከተሉት ውስጥ ምጽዋት የሆነው የትኛው ነው? የተራበን ማብላት፣ የታረዘን ማልበስ፣ ሁሉም ልክ ናቸው። ቀላል ጥያቄ ነው አይደል? ሁሉም ልክ ናቸው ካላችሁ በትክክል መልሳችኋል። ለመሆኑ ገንዘብ የሌለው ሰው ምጽዋት ማድረግ ይችላል? አዎ፣ አይችልም ወይንስ ሀብታም መሆን አለበት? አዎ ይችላል ካላችሁ በትክክል መልሳችኋል። ለምሳሌ በጉልበቱ በማገልገል ወይም ደግ ቃላትን በመናገር በመስጠት ምጽዋት ማድረግ ይችላል። አስራት ማለት ምን ማለት ነው? መባ ከምናገኘው ለእግዚአብሔር መስጠት ወይንስ ግብር መክፈል? ከምናገኘው ለእግዚአብሔር መስጠት ካላችሁ በትክክል መልሳችኋል። አስራት ገንዘብ ወይም ንብረት ከንብረታችን ወይም ከገንዘባችን ሲሶውን ወይም ደግሞ 10% መስጠት ማለት ነው። በምጽዋት ጊዜ ምን አይነት ነገር መስጠት አለብን? የተበላሸውንና የማይጠቅመውን፣ ንጹህ ጥሩና እኛ የምንወደውን ወይንስ ከሌሎች ደብቀን የወሰድነውን? ንጹህ ጥሩና እኛ የምንወደውን ነው መስጠት ያለብን ካላችሁ ትክክል ናችሁ። ዘኬዎስ ጌታን ወደ ቤቱ በተቀበለ ጊዜ ምን አለ? ምንም የለኝም አለ? ጌታ ሆይ የገንዘቤን እኩሌታ ለድሆች እሰጣለሁ አለ? የማልፈልጋቸውን ሁሉ እሰጣለሁ አለ? ጌታ ሆይ የገንዘቤን እኩሌታ ለድሆች እሰጣለሁ አለ ካላችሁ በትክክል መልሳችኋል። 2 ሳንቲም ብቻ የነበራት መበለት ወይም ድሃዋ ሴት ስንት ሰጠች? ሁለቱንም? አንዱን አስቀረች ወይስ አልሰጠችም? ሁለቱንም ሰጥታለች ወይም ያላትን ሁሉ ሰጠች ካላችሁ በትክክል አግኝታችሁታል። ጌታችን ስለዚች ስለ ድሃዋ ወይም ስለ መበለቲቱ ስጦታ ምን ተናገረ? ትንሽ ነው አለ? ከሁሉ ይልቅ አብልጣ ሰጠች አለ? ኧረ ምንም አልተናገረም።
ከሁሉ ይልቅ አብልጣ ሰጠች ብሎ አለ ወይም አደነቃት በፍቅር ስለሰጠች ካላችሁ ትክክል ናችሁ። ልብስ እየሰፋች ድሆችን ትረዳ የነበረች ደግ ሴት ማን ናት? ሄሮድያዳ፣ ጣቢታ፣ ሔዋን። ጣቢታ ወይም በግሪክ ቋንቋ ዶርቃ ትባላለች። እሷ ናት ካላችሁ በትክክል መልሳችኋል። ሻለቃው ቆርኔሌዎስ በምን ይታወቅ ነበር? በጸሎቱና ድሆችን በመርዳቱ፣ በጭካኔው፣ በሀብቱ ብዛት? በጸሎቱና ድሆችን በመርዳቱ ወይም በምጽዋቱ ካላችሁ ትክክል ናችሁ። የድሆች ጠበቃና አባት ተብሎ የሚጠራው ጻድቅ ማን ነው? አዳም፣ ኢዮብ ወይንስ ሰሎሞን? ኢዮብ ነው ካላችሁ በትክክል መልሳችኋል። አብርሃም እንግዶቹን ወይም ስላሴን እንዴት ተቀበለ? በሩን ዘግቶ እግሮቻቸውን አጥቦና ምግብ አቅርቦ ወይንስ አልተቀበለም? እግሮቻቸውን አጥቦና ምግብ አቅርቦ ካላችሁ በትክክል መልሳችኋል። ጌታችን ቀኝ እጅህ ስትሰጥ ግራ እጅህ ዳሽ ብሏል። አትወቅ፣ ታግዛት፣ ፊት ለፊት ትመልከታት። ቀኝ እጅህ ስትሰጥ ግራ እጅህ አትወቅ ብሏል ካላችሁ ትክክል ናችሁ። ይህ አባባል የቀኝ እጅ የግራ እጅ ያልነው ምን ያስተምረናል? በድብቅ መብላትን፣ ምጽዋትን ያለ ጉራና ለሰው እይታ ሳይሆን በስውር መስጠትን፣ ወይንስ እጅን መደበቅ ወይም ደግሞ በአንድ እጅ ብቻ መስጠት እንደሚያስፈልግ ይነግረናል። ምጽዋትን ያለ ጉራና ለሰው እይታ ሳይሆን በስውር መስጠት እንዳለብን ይነግረናል ካላችሁ ትክክል ናችሁ። እግዚአብሔር የሚወደው ምን አይነት ሰጪን ነው? እያጉረመረመ የሚሰጥን፣ በደስታ የሚሰጥን ወይስ ሲያተርፍ የሚሰጥን? ትክክለኛው መልስ በደስታ የሚሰጥን የሚለው ነው። ስንሰጥ ሰዎች ቢያመሰግኑን ምን ማለት አለብን? አዎ ጎበዝ ነኝ ማለት፣ እግዚአብሔር ይመስገን የሰጠኝን ነው የሰጠሁት ማለት፣ ወይንስ ዝም ማለት? እግዚአብሔር ይመስገን የሰጠኝን ነው የሰጠሁት ማለት ነው ያለብን ካላችሁ ትክክል ናችሁ። አንድ ሰው አንድ ብርጭቆ ቀዝቃዛ ውሃ ለጠማው ሰው ቢያጠጣ ዋጋው እንዴት ነው? ዋጋ የለውም? ዋጋው አይጠፋበትም? ወይንስ ውሃ ርካሽ ነው? ዋጋው አይጠፋበትም፣ ያ ማለት ሽልማት አለው ካላችሁ በትክክል መልሳችኋል። ከምጽዋት በፊት ምን ያስፈልጋል? ፍቅርና ንጹህ ልብ፣ ብዙ ገንዘብ ወይንስ ታዋቂነት? ፍቅርና ንጹህ ልብ ካላችሁ ትክክል ናችሁ። ምጽዋት ከምን ታድናለች ተብሎ ተጽፏል? ከዝናብ፣ ከሞትና ከኃጢአት ወይንስ ከረሃብ ብቻ? ከሞትና ከኃጢአት ታድናለች፣ ይህ ማለት ከፍርድ ታድነናለች ተብሎ ተጽፏል ካላችሁ ትክክል ናችሁ። በመጨረሻው ቀን ጌታችን በጎቹን ወይም ጻድቃንን ኑ እናንተ የአባቴ ቡሩካን የሚላቸው ለምንድን ነው? ብራብ አብልታችሁኛልና፣ ብታረዝ አልብሳችሁኛልና ብሎ
ወይንስ ቆንጆ ስለሆናችሁ ብሎ ወይስ ደግሞ ሀብታም ስለሆናችሁ ብሎ? አዎ ብራብ አብልታችሁኛል፣ ብታረዝ አልብሳችሁኛል እና የመሳሰሉትን ቃላት 6 ናቸው። እነዚህም ብሎ ካላችሁ በትክክል መልሳችኋል። አልዓዛር በደጅ ወድቆ የነበረው ሀብታሙ ሰው ወደ ሲኦል ለምን ወረደ? ሀብታም ስለሆነ፣ ለድሆች ስላላዘነና ስላልሰጠ፣ ወይንስ ቤቱ ትልቅ ስለሆነ? ለድሆች ስላላዘነና ስላልሰጠ ካላችሁ በትክክል መልሳችኋል። ምጽዋት መስጠት ማለት የት ማከማቸት ወይም ማጠራቀም ነው? ባንክ ቤት፣ በሰማይ ቤት ወይንስ ሳጥን ውስጥ? በሰማይ ቤት ካላችሁ በትክክል መልሳችኋል። ምጽዋት መስጠት መዝገብን በሰማይ መሰብሰብ ነው ብሎ መጽሐፍ ቅዱሳችን ይነግረናል። በሰማይ የምናከማቸው ሀብት ወይም ምጽዋት ምን አይነካውም? ብልና ዝገት፣ ሌባም አይሰርቀውም፣ ያልቃል ወይንስ ይጠፋል? ብልና ዝገት አይነካውም፣ ሌባም አይሰርቀውም ካላችሁ በትክክል መልሳችኋል። ሃይማኖት ያለ ዳሽ የሞተ ነው። ያለ መጽሐፍ፣ ያለ ስራ ወይስ ያለ መዝሙር? ሃይማኖት ያለ ስራ ወይም ያለ በጎ ምግባር፣ ያም ማለት ለምሳሌ ምጽዋት የሞተ ነው መልሱ ካላችሁ በትክክል መልሳችኋል። እግዚአብሔር የመበለቲቱንና የድሃ አደጎችን ጩኸት ወይም ጸሎት ይሰማል? አዎ ፈጥኖ ይሰማል? አይሰማም? ወይስ በኋላ ቆይቶ ይሰማል? አዎ ፈጥኖ ይሰማል ካላችሁ ትክክል ናችሁ። ትምህርት ቤት ምሳችንን ለሌላው ጓደኛችን ማካፈል ምን ይባላል? ሞኝነት፣ ምጽዋትና ፍቅር ወይንስ ጉራ? ምጽዋትና ፍቅር ይባላል ካላችሁ ትክክል ናችሁ። መንገድ ላይ ድሆች ሲለምኑን ምን ማድረግ አለብን? ያለንን መስጠት፣ ከሌለን እግዚአብሔር ይስጥልኝ ብሎ ማለፍ፣ ፊታቸውን አይተን የተጎሳቆሉ ከመሰለን መስጠት ወይንስ መንገድ ላይ መስጠት የለብንም? ያለንን መስጠት፣ ከሌለን እግዚአብሔር ይስጥልኝ ብሎ ማለፍ ነው ካላችሁ በትክክል መልሳችኋል። ለቤተ ክርስቲያን መባ ወይም ስጦታ ይዘን መሄድ ለምን ይጠቅማል? ቄሶች እንዲያዩልን፣ ቤቱን ለማገልገልና በረከት ለማግኘት ወይንስ ብዙ ገንዘብ ለማግኘት? ቤቱን ለማገልገልና በረከት ለማግኘት ይጠቅማል ካላችሁ በትክክል መልሳችኋል። በቤታችን ምግብ ቢተርፈን ምን ማድረግ የተሻለ ነው? መድፋት፣ ለተራቡ ሰዎች መስጠት ወይንስ ማስቀመጥ? ለተራቡ ሰዎች መስጠት የተሻለ ነው ካላችሁ በትክክል መልሳችኋል። የታመመ ሰው መጠየቅ ምጽዋት ነው? አዎ ታላቅ ምጽዋት ነው። አይደለም ወይንስ ጊዜ ማባከን ነው? አዎ ታላቅ ምጽዋት ነው ካላችሁ በትክክል መልሳችኋል። ለድሆች ከሰጠን ገንዘባችን ምን ይሆናል? ያልቃል፣ ይባረካል ወይንስ ይጠፋል? ይባረካል ካላችሁ በትክክል መልሳችኋል።
እንግዳ መቀበል ማለት ምን ማለት ነው? ገንዘብና ጤና ያለውን ሰው ብቻ መጋበዝ? አዲስ ሰው ሲመጣ በደስታ ማስተናገድና መመገብ? ወይንስ በር ላይ ሰላም ብሎ መሸኘት? አንድ ሰው ሲመጣ በደስታ ማስተናገድና መመገብ ነው ካላችሁ ትክክል ናችሁ። ጌታችን ከሚቀበል ይልቅ ዳሽ ብሩክ ነው ብሏል። የሚሰጥ፣ የሚለምን ወይንስ የሚቀማ? ከሚቀበል ይልቅ የሚሰጥ ብሩክ ነው ብሏል ካላችሁ ትክክል ናችሁ። ልጆቻችን ስለ ምጽዋት ብዙ እንደተማራችሁ ተስፋ እናደርጋለን። ከሚቀበል ይልቅ የሚሰጥ ብሩክ ነው እንደተባለ እኛም ካለን ላይ ለጓደኞቻችን በማካፈል የተቸገሩትን በመርዳት የዘኪዮስን ሥራ የምንተገብር ልጆች መሆናችንን በተግባር ማሳየት አለብን። ትንሽም ቢሆን በፍቅር መስጠት ትልቅ ዋጋ አለው። የዛሬውን ቪዲዮ ከወደዳችሁ ላይክ በማድረግ እንድታግዙን እንጠይቃችኋለን። ለልጆቻችን ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ አስተማሪ ቪዲዮ ይዘንላችሁ እስክንገናኝ ድረስ በሰላም ያገናኘን። መልካም ጊዜ ይሁንላችሁ።